ፋይናል ደረሰ። ቤቢን ጠርቻታለሁ። ቅድም ድሮ ፓርኪያት ነበርና እስክትመጣ ድረስ አንዳንድ ነገሮች በጣም ነው የሚያስፈራ። ኤኒዌይስ ቤቢ ቀለበት እጇ ላይ ለ7 ዓመት ሳላረግላት አብረን ቆይታለች ነው። የዛሬ 3 ወር 4 ዓመት የጧፍ ክርና ከሳምንት በኋላ ደግሞ የኤንጌጅመንት ቀለበት አድርጌላት ነበር። ግን በዚህ ልክ ኤክስፐንሲቭ እና ቫሊዩ ያለው ነገር ገዝቼላት ሰጥቻት አላውቅም። ይህ ሁላ ጊዜ ለታገሰችኝ ይሄ ሲያንስባት ነው። ይህን ዳይመንድ ሰጣት ያንስባታል እንጂ ያው ይመጥናታል ብዬ አይደለም። አቅሜ ስላለ በቃኝ ነው። ከዚህም በላይ ባረግላት። ቤቢ ማለት ፖቴንሻል እንዳውጣ የረዳችኝ ጓደኛዬ፣ ቤስት ፍሬንዴ፣ ባለቤቴ ብዙ ነገር ነችና እንደምትወደኝ የመጀመሪያ ቀን ያወቅኩት ያለ ሽምግልና ቤተሰቦቿን ትታ እኔን አምና የመጣችበት ቀን ነው። የዛን ቀን ነው ፕሮሚስ የገባሁት። ምክንያቱም አውዶ ኤኒቲንግ ፎር ዲስ ገርል ያልኩት አንድ ነገር ቃል እንገባላት። በእናንተ ቪዲዮንም ስታየው እስከ ዘላለም አብሬያት ልሆን በክፉም በደጉም ባዘንም በደስታም አለው መከታዋ ሆኜ ወንድሟ፣ ጋሻዋ፣ አባቷ፣ ባሏ ሆኜ ልቀጥል ማለት ነው። በጣም ነው የምወድሽ። ስትመጣ እንገናኛለን። እወድሻለሁ።